አንዳንዱ ወንድ ሚስቱ ላይ የሚያደርጋቸው ነገሮች ትንሽ ዘግነን ይላሉ። ይሄ ሰው ግን ሚስቱ ላይ ብቻ አይደለም ልጆቹ ላይም ጭምር ለሌላ ሴት ብሎ ያደረገው ነገር ሰብአዊ አይደለም፣ አውሬ የሆነ ሰው ነው። ደግሞ ስራው ዶክተር ነው፣ ስሙም ማርቲን ይባላል። ይህን ከይሲ ስራ የሰራውም ደግሞ እድሜው 50 ያለ ነው። ሁሌም ከሚስቱ ጋር ጭቅጭቅ ነው። አብረው 29 ዓመት ኖረዋል። ከዚህ በኋላ ነው እሷን የጠላት። ለምን ሌላ ሴት ማየት ጀመረ። ባለቤቱም ሳታቅ ለብዙ ዓመታት ስራው የነበረው ተደብቆ እሷ ላይ መማገጥ ነበር። ስሙ ሚስቱ ሚሼል ትባላለች። ታዲያም ነገሮች እያለፉ በመጡ ቁጥር አንድ ቀን ትይዘዋለች። እንዴት እኔ ላይ ትማግጣለህ? 29 ዓመት አብረን ኖረን ለእኔ ይገባኛል ስትለው አንቺ ያው ስላረጀሽ ነው፣ ግን ደግሞ የሆነ የመጣ ሰርጀሪ አለ፣ እሱን እኮ ብትሰሪ ቆንጆ ትሆኛለሽ፣ አንቺ ላይ መቼም አልማግጥም ማለት። አስቡ፣ ተማግጦባችሁ ከዛ በኋላ እንደዚህ ምክንያት ሲሰጣችሁ። እሷም ደግሞ ይህን ሰርጀሪ መሰራት አልፈለገችም። ሰርጀሪው ምን ማድረግ መሰላችሁ? ፌስ ሊፍቲንግ ነው የሚባለው፣ ወይም ደግሞ ፊታችሁን ውጥር ነው የሚደረገው። ውጥር ሲደረግ ደግሞ የሆነ የፊታችሁ አካል ይወጣል። በእርጅና ምክንያት የሚሸበሸበው ለትንሽ ዓመት ይጠፋል። እሱም ብታረጊ እኔ ቺት አላደርግብሽም እያለ ነው የሚነግራት። ሚሼልም አይ ስትል እሱ ደግሞ ተሰሪ እያለ ሲያስጨንቃት መግቢያ መውጫ ሲያሰጣት የምትፈልገው ይህን ከሆነ እሺ እሰራለሁ አለች። ትዳሯን ለመጠበቅ ማርቲንም የሚያውቃቸው ይህንን ሰርጀሪ የሚሰሩ ዶክተሮች አሉ። እነሱ ጋር ቀጠሮ ሲያዘ ማርቲን ይህን ሁሉ ነገር ሲያደርግ ለእሱ አስቦ አይደለም፣ እሷን ለመግደል ነው ሰርጀሪ ተሰሪ የሚለው። እንዴት ካላችሁ ይህ ሰርጀሪ ከባድ ሰርጀሪ ስለሆነ አንዳንዶች ደግሞ ሊሞቱ ሁሉ ስለሚችሉ እሷ ይህን ሰርጀሪ ለሱ ብላ ተሰርታ እቤት ሪከቨር ማድረግ አለባት፣ ወይም ደግሞ ከዚህ ሰርጀሪ ለመዳን ጊዜ ይወስድባታል። የምትጠቀመውም መድኃኒት አለ። በዛ ሰዓት ሳታገግም ይሄ ነገር እንደገደላት አድርጎ ጸጥ ሊያደርጋት ነው ያሰበው። ቀናቶችም አልፈው ይሄ የቀጠሮ ቀን መጣ፣ እሷ ይህን ሰርጀሪ የምትሰራበት። እናም ገባች፣ ይህን ሰርጀሪ ተሰራች ሚሼል። እሱም ደግሞ ገብቶ ዶክተር ነው ብያቸዋለሁ። ሚሼል እንደዚህ በሽታ አለባት፣ ስለዚህ የምታዝላት መድኃኒት እንዲህ ቢሆን አሪፍ ነው፣ እንዲህ ቢሆን ይሻላል ብሎ እዛ ለሰርጀሪ የተቀመጠውን ዶክተር መድኃኒቱን እንዲቀይር ያደርገዋል። እዚህ ጋር ዶክተሩም ጥፋተኛ ነው። ኖ ምንም እንኳን ዶክተር ብትሆን ይህን አልፈቅድም፣ እኔ መውሰድ ያለባትን መድኃኒት ራሴ ነው ማዘጋጀት ማለት ነበረበት። ግን ደግሞ ይገላታል ብሎም ስላላሰበ አንድ ለሚስቱ ጥሩ የሚያስብ ባል የሚንከባከባል ዶክተር የሆነ ባሏ ስለ እሷ ያውቃል ብሎ ስላሰበ ነው መድኃኒቱን የተስማማው። ይሄ የፕላስቲክ ሰርጀሪ ዶክተር ማለት ነው። ወደ ቤትም ተመለሰች ሚሼል ከቀዶ ሕክምናው በኋላ። ችግሩ ግን እንዳልኳችሁ በጣም አደገኛና ከባድ ሰርጀሪ ስለሆነ ፊቷ ሙሉ ለሙሉ ተጠቅልሏል። አይኗ ሁሉ ማየት አይችልም። ለጊዜው እንዳትገልጥ ተብሎ አይኗ ታስሯል። ምክንያቱም ይሄ ሰርጀሪ ሲሰራ ከአይኗ በላይ ቆቡ ላይ ሁሉ ስለተሰራ እሱ እስከሚደን አይኗን ሁሉ መግለጥ አችልም እቺ ሴት። ማርቲንም ይሄን ነገር ቀድሞ ያቅ ነበር። ስለዚህ ነገሮች ለሱ ተመቹት። እናም እንደሚፈልገው እሷ ሳትጠይቀው ይሄ ነው መድኃኒት እሺ እያለ ይሰጣታል። እሷም የምታየው ነገር የለም። እሺ እያለች እሱ የሚሰጣትን መድኃኒት ትውጣለች። መድኃኒቱም እሷን መጉዳት ጀመረ። ድካም በድካም ሆነች፣ ዝርር አለች። ምን ሆኜ ነው ብላ ራሱን ባሏን ስጠይቀው አይዞሽ ይሄ የመድኃኒቱና በተደረገልሽ የፕላስቲክ ሰርጀሪ ምክንያት ነው ይላታል። አንድ ቀንም አይደለም ለድፍን አንድ ሳምንት ሙሉ ከባባድ መድኃኒት እየሰጠ አደከማት። ሁኔታዋም መጨረሻ ላይ በቃ እንደሚመቸው እንደሆነ ሲያረጋግጥ ሌላ መድኃኒት ይሰጣትና መድኃኒቱ እንደተለመደው ራሷን እንድትስት ሲያረጋት ይወስዳትና መታጠቢያ ቤት ውስጥ ገንዳ ውስጥ አስገብቶ እጅ ሴት ምን እንደተፈጠረ ሳታቅ ገንዳውን በውሃ ሞልቶ ያሰምጣታል። መታጠቢያ ገንዳ ውስጥ ማለት ነው። ከዛ በኋላ መሞቷን ካረጋገጠ በኋላ ምንም እንዳልተፈጠረ ሆኖ ወደ ስራ ሄደ። ወደ ከሰዓት አካባቢም ልጅ አላቸው ተማሪ። እሷን ወደ ቤት የሚያመጣት እሱ ነው። ሄዶ ከትምህርት ቤት ልጅ ያመጣታል። ልጅም ገና የ7 ዓመት ልጅ ነች። ቤት ውስጥ እናቷን መፈለግ ጀመረች። አጣቻት። መታጠቢያ ክፍል ግብት ስትል እናቷን ሞታ ታገኛታለች። ማርቲንም ምንም እንደማያውቀው ነው ደንግጦ አምቡላንስ እንዲጠራለት ደወለ። አምቡላንስ መጥቶ ሬሳውን ወሰደው። ከዛም እዚህ ሬሳ ላይ ምርመራ አደረጉ። ታዲያም ይሄ ሬሳ ሲመረምሩ ከመሞቷ በፊት ልብ ድካም ወይም ደግሞ ከመስመጧ በፊት ልብ ድካም እንዳጠቃት አውቀው በቃ ይሄ ደግሞ ያው የሚያጋጥም ነገር ነው፣ ማንም አልገደላትም፣ በተፈጥሯዊ መንገድ ነው የሞተችው ተባለ። ማርቲንም በዚህ ማንም ሳይጠረጥረው እንዳሰበው ነገሩን አሳካው። እናም ቀጣዩ ስራው የነበረው ከሚፈልጋት ሴት ጋር አብሮ መሆን ነው። ሚስቱ በሞተች በ9ኛ ቀን ደግሞ ወደ ቤቱ አንድ ሴት ያመጣል። እቺ ሴት ደግሞ ቤቱ ስትመጣ ልክ እንዴት ነው ህፃናቶችን ወይም ልጆችን እንደሚቆጣጠር ሆና ነው የመጣችው። ቤት ውስጥ በነገራችን ላይ 8 ልጅ አለ። ግማሹ በማደጎ ናቸው፣ የነሱ ልጅ አይደለም፣ ግን በማደጎ የተለያዩ ሀገሮች አመጥቶ የሚያሳድጓቸው ናቸው። ግማሹ ደግሞ የራሱ ልጆች ናቸው፣ የሚሼልና የማርቲን ማለት እና እነሱ የሚቆጣጠር አስመስሎ ነው እቺን ሴት ያመጣት። ስሟም ጂፕሲ ይባላል እቺ ሴት። ታዲያም እቤት በገባች ወዲያውኑ ሞግዚት የሆነችው ለልጆቹ ሳይሆን ለሱ ነው። የምታስተኛው ልጆቹን ሳይሆን ማርቲንን ነው። ምክንያቱም ከሱ መኝታ ቤት አጠፋም። በዚህም ደግሞ ልጆቹ ደስ አላላቸው። ለልጆቹ ምግብ አትሰራም፣ የሚታጠብላቸውን ልጆች አታጥብላቸውም። በዛ ላይ ደግሞ የሞተችውን የእናታቸውን ልብስም መልበስ ጀመረች። የምተኛውም ደግሞ እንዳልኳችሁ
ከአባትየው ጋር። የልጆቹን ሁኔታ ደግሞ ማርቲን ሲያይ ተረጋጊ፣ ልጆቹ እየደበራቸው ስለሆነ እንደ እናት ሁኚ አላላትም። ልጆቹ ላይ ነው የተነሳው። ከ8 ልጆች እናንተ ትልቅ ናችሁ ብሎ ምንም ነገር ሳያስተካክልላቸው አስወጣቸው። የቀሩትን ደግሞ ቤት ውስጥ ያሉ የማደጎ ልጆች እነሱንም ለመመለስ ሁሉ አሰበ። ግን የሚገርመው ይሄ ብቻ አልነበረም። ጂፕሲ ወይም ደግሞ አሁን ያስገባት ሴት ብድር አለባት። ይህም ብድሯን ደግሞ የእሷን መክፈል አልፈለገም። ማድረግ የፈለገው ምንድን ነው እንዳልኳችሁ የማደጎ ልጆችን ከሌላ ሀገር እያመጣ ስለሆነ የሚያሳድገው አንዷን እያሳደገ ያለው ልጅ የእሷን ማንነት፣ የእሷን ስም፣ የእሷን ሁሉ ነገር ለዚችኛ ለመስጠት አሰበ። እቺ ማንነቷ ሊሰረቅ የታሰበችው ሴት ደግሞ ጂዜል ትባላለች። እድሜዋ ገና 16 ነው። እናሳድግሻለን ብለው ደግሞ በማደጎ ያመጣት ከዩክሬን ነው። ታዲያ ሄዶም ማርቲን ቤተሰቦች አልናፈቁሽም? ለምን ሀገር ቤት አትሄጂም ይላታል ጂዜል። እሷም እምቢ አላለችም። እሺ አለችና ወደ ዩክሬን ሄደች። ወዲያውም ታዲያ ማርቲን ምን አደረገ? ጂዜልን ብሎክ አረጋት። ብር ልክልሻለሁ ምናምን መመለሻ ያለውን እዛው ዩክሬን እንድትቀር ነው የፈለገው። ከዛ ጂፕሲን ስሟን ጂዜል እያለች ቀይራ እንድትጠቀም ነው የፈለገው። ልክ እንዳሰቡትም ቆንጆ ሆኖ ደግሞ የጂዜልን ሙሉ ፋይል ይዞ ሄዶ ዩክሬናዊ ነች በማደጎ አሳድጊያት ነው ምናምን ብሎ እቺን በሚስቱ ፋንታ ያስገባትን ሴት ጂፕሲ የምትባለዋን በማደጎ አሳድጋለሁ ብሎ በተቀበላት ልጅ ቀየራት ማለት ነው። እና ስሟ ጂፕሲ ሳይሆን ጂዜል ሆነ። ጂፕሲ የምትባለዋ ሴት ሌላ በቃ ሴት ሆነች። እንደፈሩትም ደግሞ ጂፕሲ ብድር ነበረባት። የሁሉ ነገር ማንነት መስረቅ የመጣው ብድሯን ላለመክፈል ስለሆነ አሁን ጂፕሲ ያለችም ጂዜል ነው ያለችው። ጂዜል ደግሞ በአዲሱ ፎርሙላ ላይ ስትሞላ እድሜዋን 29 ዓመት ቢሆንም 20 ዓመት ብላ ነው የተመዘገበችው። እንዴት ራሱ አክሴፕት እንዳደረጓት አይታወቅም። እንዴትስ የአሻራ ምርመራ እንዳላደረጉ አይታወቅም። ምን አይነት አሰራር እንደሆነ ራሱ አልገባኝም። ብቻ በዛም በዚህም ተብሎ ጂፕሲ ስሟን ሰርዛ ጂዜል ሆናለች። ለማርቲያውን ሁሉ ነገር ስሙዝ ሆኖለታል። እንደሚፈልገው ሚስቱን አስወግዷል። አዲሱ ፍቅረኛውን ቤቱ አስገብቶ ልጆቹን አባሯል። እንደሚፈልገው እየኖረ ነው። ግን እኚህ የተባረሩት ልጆች ከማርቲን መሄጃ ስላልነበራቸው የሄዱት የእናታቸው ቤተሰብ ጋር ነበር። ደግሞ ያለውን የተፈጠረውን ነገር ለእናታቸው ቤተሰብ እያወሩ ነው። ከዛም ደግሞ እኚህ እንዳትረሱ የሞተችው አማት የእሷ ቤተሰቦች እኚህ ሰዎች ምን እያደረጉ ነው ብለው ማርቲንን ሲከታተሉት እዛ ዩክሬን ቀርታለች ያልኳችሁ ጂዜል አለች። እሷ አዲሱ ሚስቱ እየተጠራች ያለችው ጂዜል ተብላ ነው ብያቸዋለሁ። ይህን ነገር ሰሙ። ጂፕሲ የሚል ስም እንደነበራት ያውቃሉ። አሁን ጂዜል ተብላ ነው የምትጠራው። ለምን አሉ። እናም ትንሽም ካጠሩ በኋላ የእሷን ማንነት ሰርቀው እንደሆነ አወቁ። ወዲያውም ይሄ ቤተሰብ ለፖሊስ ሪፖርት አደረገ። እቺ ሴት ጂፕሲ ነበረ ስማ፣ አሁን ጂዜል እየተባለች ነው እየተጠራች ያለችው። ይጣራልናሉ። ፖሊስም ነገሩን ካጣራ በኋላ እቺ ሴትማ የሰው ማንነት ሰርቃ እየኖረች ነው ብሎ ሄዶ ቀጨማ ያደርጋታል ጂፕሲ። ትክክለኛ ፎቶዋም ይህን ይመስላል። በዚህ ነገር ውስጥ ደግሞ ማርቲን እጁ አለበት ብሎ ፖሊስ እሱንም ገጀም ያደርገዋል። የእሱም ትክክለኛ ፎቶ ይህን ይመስላል። ወዲያውም ታዲያ ምርመራ ተከፍቶባቸው እንዲያምኑ ሲጠየቁ አመኑ። እሷ በዋስ ትፈታለች፣ እሱ ግን ለ6 ወር ይፈረድበታል። እዚህ ጋር ማንም ሚስቱን እሱን የገደለው ብሎ ያሰበ የለም። ግን የተገደለችው ሚስቱ ቤተሰቦች የእሷ ነገርም ይጣራልን፣ እሷ ተገላ ነው እንጂ ሞታ አይመስለንም ይመርመራሉ። ፍርድ ቤቱም በዚህ ነገር ተስማምቶ ምርመራ ተከፈተ። የእሷም መሬሳ ተቆፍሮቶ ቶክሲኮሎጂ እንዲታይ ታዘዘ። ቶክሲኮሎጂ ማለት ተመርዛችሁ ሰውነታችሁ ውስጥ የሆነ ኦቨር የገባ ነገር ካለ ለየት ያለ መገኘት የሌለበት ሰውነታችሁ ውስጥ ካለ በሱ ነው የሚመረመረው እና ሬሳውን ቶክሲኮሎጂ አነሱት። ወዲያውም ደግሞ መውሰድ የሌለባትን መድኃኒት ወስዳ እንደሆነ አወቁ። ከፕላስቲክ ሰርጀሪ ጋር ማይገናኝ የገደላትም ይሄ ነው አሉ። ቀጥ ብለውም ሄደው ፕላስቲክ ሰርጀሪ የሰራውን ሰውዬ ከጀም አደረጉ። ለምሮ የመድኃኒት ያዘዝከው እንዴት ያዘዝካሉ? እሱ ምን አለ? እኔ አይደለሁም ባሏ፣ እኔ ዶክተሯ ነኝ፣ የግል ጠባቂዋ ነኝ። ባሏ እስከሆንኩ ድረስ እኔ በደንብ የእሷን ነገር ስለማቅ እንደዚህ እዘዝላት ብሎ እሱ ነው መድኃኒት እንድትጠቀም ያደረገው። በሱ ግፊት ነው አለ። ማርቲንም ታዲያ የእስር ጊዜውን ጨርሶ ላጥ እያለ ከእስር ቤት እየወጣ ነበር። እዛውም ታዲያ ቀጨም ያደርጉትና መልሶ ያስገቡታል። ወዲያውም ፍርድ ቤት ይቀርባል። ጥፋተኛ እንደሆነ ከተረጋገጠ በኋላ በሚስቱ ሞት 15 ዓመት ይፈረድበታል። ብዙዎቻችሁ ስለ ኦንላይን ትምህርት እየጠየቃችሁ ነው። እንደምታውቁት እኔ ቪዲዮ ስሰራ በደንብ እያንዳንዱን እያብራራሁላችሁ ነው የምሰራው። ክላስም ስሰጣችሁ ሳስተምራችሁ እያንዳንዱን ነገር ነው ማብራራላችሁ። ለዛ ቆንጆ ነገር ለእናንተ ለማቅረብ እናንተም በቃ ትክክለኛ ለራሳችሁ ብቻ ሳይሆን ለሰው ምተርፉም ጭምር ሰዎችንም ማስተማር የምችሉበትን እውቀት ስለሆነ የምሰጣችሁ። ለዛ ደግሞ ትንሽ ጊዜ ያስፈልጋል። እየሰራው ነው። በዚች 15 ቀን ውስጥ ምዝገባ መጀመሪያ አይቀርም። እናም ትማራላችሁ፣ ዩቲዩበር ትሆናላችሁ። እንዳታስቡ። አልተውኩትም፣ አልረሳሁትም። ወዲያችኋለሁ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን ደርሱ። ቻው።